ሰላም እንዴት ናችሁ? ዛሬ የማሳያችሁ ነፃ ኢንተርኔት እንዴት መጠቀም እንደምንችል እና ወይንም ምንም አይነት ብር ስልካችን ላይ ሳይኖር በአንድ አፕሊኬሽን ብቻ ነፃ ዳታ እንዴት ማግኘት እንደምንችል አሳያችኋለሁ። መጀመሪያ ባላንስ ምንም እንደሌለው ቼክ እናደርግና ወደ አፕሊኬሽኑ እንሄዳለን። መጀመሪያ በሳፋሪ ነው ማሳያችሁ። በሳፋሪም በቴሌም ይቻላል። ያው እንደምታዩት ሳፋሪ ላይ ምንም አይነት ብር የለም። የቴሌን ደግሞ ቼክ እናድርገው። ቴሌም ላይ እንደምታዩት ምንም አይነት ባላንስ የለም። እሺ አሁን እንዴት አውርደን ሴታፕ እንደምናደርገው አሳያችኋለሁ። ይህንንም አፕሊኬሽን የምታገኙት ቴሌግራም ቻናል ላይ ነው። ቴሌግራም ቻናል ከገባችሁ በኋላ ሰርች ባሩ ላይ @tech_111 ብላችሁ ትሰርቻላችሁ። ታላችሁ መጀመሪያ ላይ የሚመጣላችሁ አንድ ቻናል አለ። እዛ ላይ ትገቡና ፒን አድርጌያለሁ እንደምታዩት ከላይ እሱን ትነኩትና እዚህ ስሊፕ ኔት የሚለውን ነፃ ኢንተርኔት የሚያስጠቅም አፕ የሚለውን ታወርዱታላችሁ። እሱን ካወረዳችሁት በኋላ ይኸውላችሁ እዚህ ጋር ትናንሽ እንትን የሚመስሉ ኮዶች አሉ እዚህ ጋር ኮፒ የሚደረጉ እነሱን መጨረሻ ፖስት የተደረገው ጋር ትሄዳላችሁ። ምክንያቱም በየቀኑ ኤክስፓየርድ ስለሚያደርጉ እዚህ ቻናል ላይ በየቀኑ ነው የሚለቀቁት። ስለዚህ ወደ መጨረሻ ላይ የተለቀቀው ጋር ትሄዱና አንዱን ኮፒ ታደርጉታላችሁ። ይህን ኮፒ ካደረጋችሁ በኋላ ቀጥታ ወደ አፕሊኬሽኑ ትሄዳላችሁ ማለት ነው። ገባላችሁ። ያው እንደምታዩት ነው። አሁን ራሱ የምሰራው አገናኝቼ ነው። ላቋርጥና እንዴት እንደሚደረግ ላሳያችሁ። አፕሊኬሽኑ ላይ ከገባችሁ በኋላ በቀኝ በኩል የምታዩትን ላይ 3 ነጠብጣቧን ተነኳትና አንዱ አራተኛ ላይ ኢምፖርት ፋይል የሚል አለ። እሱን ከነካችሁ በኋላ ቅድም ላይ ኮፒ ያደረጋችሁትን አምጥታችሁ እዚህ ጋር ፔስት ትሉታላችሁ ማለት ነው። ከዛ ኢምፖርት ማለት ነው። እንዳደረጋችሁት እንደዚህ መጣ ማለት ነው። የታች ያለውን እኔ የምጠቀመው ሳፋሪ ነው። ይሄ ከላይ ያለው ደግሞ ቴሌ ነው ማለት ነው። ቴሌ ሳፋሪ ከፈለጋችሁ ሳፋሪ፣ ቴሌ ከፈለጋችሁ ቴሌ። ያው በየቀን ኮድ ቴሌግራም ላይ ይለቀቃል። ቴሌግራም ጆይን አድርጋችሁ ከዛ በኋላ የሳፋሪውን እኔ አገናኝቼ ላሳያችሁ እንደሚሰራ እና እንደማይሰራ። ያው ኮኔክትድ ይላል በአረንጓዴ። ከዛ በኋላ እሺ ቴሌግራም ገብቼ ዩቲዩብም ገብቼ አሳያችኋለሁ። ላይ ስገባ እንግዲህ እንደምታዩት ይሰራል። እዚህ ቴሌግራም ቻናል ላይ ባይዘዌ ከፍሪ ኢንተርኔት በተጨማሪ አዳዲስ የኦንላይን ስራዎች፣ የተረጋገጡ የኦንላይን ስራዎች ይለቀቅበታል። ዩቲዩብ ላይም ገብቼ ዩቲዩብም እንደምታዩት ሰርቶልኛል። የመስራቱን የምታውቁት ቪፒኤን እንደተገናኘ አድ ያመጣል። አንዱን ቪዲዮ ደግሞ ከፍቼ ያሳያችኋለሁ። ያው እንደምታዩት ቪዲዮም ሰርቷል። እንደዚህ አይነት አዳዲስ ቪዲዮዎች ሁሌ እንዲደርሳችሁ የምትፈልጉ ከሆነ ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ።